እናደባልቀዋለን። እንዘን የምንጨምረው ሶፕ ነው። ዲሽ ዋሽንግ ሶፕ ነው። ያው ሎካሊ አቬላብል ነው። እሱን እንጨምራለን ማለት ነው። ይሄንን የምንጨምርበት ምክንያት አንደኛ ሴል ሜምብሬኑ ብሬክ ዳውን ለማድረግ ያስችለናል ማለት ነው። ሴል ሜምብሬኑ ብሬክ ዳውን ለማድረግ እና ሴል ሜምብሬኑ ብሬክ ዳውን ካደረግን ኒውክለሱ ስለሚገኝ ዲኤንኤ በቀላሉ ኤክስትራክት አድርገን ማውጣት እንችላለን ማለት ነው። ዘን ይሄ እስኪ ውሃ እንጠጣለን። ውሃለን ዘን የሚቀጥለው ፕሮሰስ የሚሆነው ፊልተር ማድረግ ነው። እናጠራዋለን ማለት ነው። በዚህ አይነት መንገድ ፊልተር እናደርገዋለን። ፊልተር አድርገን እናወጣዋለን። አሁን ብቻ ነው የምንፈልገው። እዚህ ጋር ቴስት ቲዩብ አለን። እዚህ ቴስት ቲዩብ ላይ እንጨምራለን ማለት ነው። እንዘን ኮልድ አልኮል እንጠቀማለን። ኮልድ አልኮል የምንጠቀምበት ምክንያት ምንድነው? ዲኤንኤውን ከላይ ኮንሰንትሬት አድርጎ እንዲወጣ ኮንትራክት አድርጎ እንዲወጣ ያስችለዋል ማለት ነው። ኮልድ አልኮል ነው የምንጠቀመው። በዚህ አይነት መንገድ ኮልድ አልኮሉን ከጨመርን በኋላ ዲኤንኤ የመንሳፈፍ ባህሪ ስላለው ኦርጋኒክ የሆነ ሳብስታንስ ስለሆነ ወደ ላይ ተንሳፎ ይወጣል ማለት ነው። በዚህ አይነት መንገድ እዚህ ጋር የምንመለከተው ነው። ተንሳፎ ይወጣል ማለት ነው። ትንሽ እንጠብቀዋለን። ከላይ በደንብ ተንሳፎ ይወጣ ድረስ ማለት ነው። በዚህ አይነት መንገድ ኤክስትራክት አድርገን ማውጣት እንችላለን ማለት ነው። በዚህ መንገድ ኤክስትራክት አድርገን ናቹራል ሳይንስ ተማሪ ነኝ። እኔ አሁን ማሳያችሁ ቲዮሪካሊ ስለ ዲፊውዥን ተምረናል። ዲፊውዥን ዲፋይን ሳደርገው ዲፊውዥን ኢዝ ዘ ሙቭመንት ኦፍ ፓርቲክል ኦር አየር ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ነው። እንዴት ነው ፓርቲክሎች ሃይ ኮንሰንትሬሽን ካለበት ሪጅን ወደ ሎው ኮንሰንትሬሽን ወዳለበት ሪጅን ሙቭ የሚያደርጉት የሚለው አሳያችኋለሁ ማለት ነው። አሁን የምንጠቀማቸው ነገሮች በቆሎ ዱቄት አለ፣ አዮዲን ሳልት አለ እና ቀዝቃዛ ውሃ ተጠቅሜ አሳያችኋለሁ። በመጀመሪያ ስታርት ያለነትን አስቀምጠዋለን።
ይሄ ሃይ ኮንሰንትሬትድ ነው። የአዮዲን ውስጥ አዮዲን ሳልት ውስጥ ያሉት ፓርቲክሎች ቬሪ ስሞል ስለሆኑ ይሄኛውን የምንጠቀመው ልክ እንደ ሴል ሜምብሬን ነው። ከዛ ይሄንን የምንጠቀመው እንደ ኢንቫይሮንመንት ነው። በአዮዲን ሳልት ውስጥ ያሉት ፓርቲክሎች ጥቃቅን ወይም ትናንሽ ስለሆኑ ሴል ሜምብሬኑ ወይም ደግሞ እና ስታርቹን ወይም በቆሎ ዱቄት ሚክስ ሚክስ በምናደርግበት ሰዓት የሚያመጣልን ብሉ ብላክ ከለር ነው ማለት ነው። ስለዚህ ስታርች ፉል ነው ማለት እንችላለን። ሁለተኛው ነገር ደግሞ ዲፊውዥን ከለው ሃይ ከሆነ ኮንሰንትሬሽን ካለው ሪጅን ወደ ላው ኮንሰንትሬሽን ወዳለው ፓርቲክሎች ሙቭ እንደሚያደርጉ ሃይ ኮንሰንትሬሽን ከነበረው ወደ ላው ኮንሰንትሬሽን ወደሆነው ሙቭ እንዳደረጉ ማየት እንችላለን ማለት ነው። ዛሬ ማሳያችሁ ስለ ቫይታሚን ሲ በፕላንት ውስጥ ኢንትሮት እንዴት በቀላሉ አካባቢያችን ላይ በሚገኙ ፍሩቶች ቫይታሚን ሲን እንዴት ማድረግ እንደምንችል በቀላሉ ዛሬ ላይ አሳያችኋለሁ ማለት ነው። እሱን ለማሳየት 3 ፍሩት ጁሶችን ተጠቅሜያለሁኝ። እዚች ጋር ኦሬንጅ ጁስ አለ፣ እዚች ጋር ደግሞ ለመን ጁስ አለ፣ እዚች ጋር ደግሞ ማንጎ ጁስ አለ ማለት ነው። ከነዚህ ሶስቱ ከፍተኛ የሆነ ቫይታሚን ሲ በየትኛው ፍሩት ጁስ ውስጥ እንደሚገኝ ስታርችን በመጠቀም እንለያለን ማለት ነው ዛሬ። ይሄን ለማድረግ መጀመሪያ ሳልት ነው የተሰራው ማለት ነው። ስለዚህ ዲሲፒአይፒ የሚለውን ሶሉሽን ሊወክል ይችላል። ስለዚህ እኩል በሆነ 3 ሶሉሽን ስለሆነ የሚሰራው 3ቱም ላይ እኩል በሆነ ሚሊ እጨምረዋለሁ ማለት ነው ስታርችን። ቫይታሚን ሲ ኢንዲኬተር ሰልፍ ሶስት ሶሉሽን ስለሆነ የሚሰራው 3ቱም በስንት ድሮፐር ከለሩን ቼንጅ ያደርጋል ወይ ምን ያክል ሎው ኮንሰንትሬሽን ነው ወይስ ሃይ ኮንሰንትሬሽን ኦፍ ቫይታሚን ሲ ነው የሚለውን ነገር ቴስት የምናደርግ ይሆናል። አልቀየረም ማለት ነው። ስለዚህ እስከ ቀየር ድረስ እንጨምራለን። 5 ነበረ እስካሁን ዲሳፐር ስላላደረገ ቫይታሚኑ በ9 ድሮፐር እንኳን ዲሳፐር ስላላደረገ አልቀየረም። ከለር ቼንጅ ስላላደረገ ቫይታሚኑ ፕሬዘንት ማለት አንችልም። ስለዚህ ትንሽ እንሞክር። በ12 ፕሬዘንት ሆነ ማለት ነው። ስለዚህ ስታርች ዲሳፐር ስላደረገ የሶስቱን ምን ያክል ሃይ የሆነ ኮንሰንትሬሽን በለመን ጁስ ውስጥ ቫይታሚን ሲ ይገኛል ማለት ነው። ቴንክ ዩ ስቱደንት ናቹራል አይ አም ለርኒንግ አባውት ናቹራል ስቱደንት today I lecture or I am shown the titration ወደዚህ መጣ ሲሚን ገልጫለሁ እና ከዛ በፊት ደግሞ ማመስገን የምፈልጋቸው አንደኛ የሌላ ሁለቱም እና ደግሞ ወደዚህ የሌላ ዩኒቨርሲቲ አሲድና ቤዝ ሁለቱም መጀመሪያ ላይ ኔትዋል ናቸው። ምንም ማለት አሲድና ቤዝ ሲቀላቀሉ አንድ ላይ በማድረግ ጊዜ አንደኛ ኔትራልን እና ውሃን ፎርም እንደማይሰጡልናል ማለት ነው። እዚህ ጋር እንደምታውቁት እዚህ ጋር ክሎሪን ሃይድሮክሎሪክ አሲድ አለ። እዚህ ጋር ደግሞ ኒውትራል ሳልት አለ። እዚህ ጋር ደግሞ ሶዲየም ሃይድሮክሳይድ ቤዝ አለ ማለት ነው። ይሄ አንድ ላይ እዚህ ጋር ወተርን እና አንድ ላይ ካርቦክሎሪክ አሲድ አንድ ላይ የሚሰለጥናል እዚህ ጋር እና እዚህ ላይ ደግሞ እዚህም ደግሞ ሶዲየም ክሎራይድን አንድ ላይ የሚሰለጥናል። እዚህ ጋር ደግሞ ቤዝን ደግሞ ቤዝ ጋር ወተርን እና ቤዝን አንድ ላይ የሚሰለጥናል። እዚህ ጋር እናያቸው አሉ። ከዛ በፊት ያው እዚህ ጋር ይሄንን አሁን እንደምታዩት ይሄ ምን ላይ ነው አሲድ ላይ መጀመር ነው። አሲድ ላይ ምንም አይነት ከለር ቼንጅ አላመጣም። ምንድነው የሚታየው ራሱ የዚህ የእርዱ ከለር ነው ማለት ነው። ከለር ነው የሚታየው ምንም አይነት ቼንጅ አላመጣም ማለት ነው። ከዛ እዚህ ላይ ደግሞ ሳልት ላይ ኖርማል ወይ ኒውትራል በሆነ ሳልት ላይ ብንጠቀም ይሄንን ደግሞ አድ ብናደርገው ከለር ቼንጅ ያመጣል። አመጣም ነው ደግሞ አሁን ደግሞ መልሰን እናያለን ማለት ነው።
የምናይበት ጊዜ ምንም አይነት ከለር ቼንጅ አላመጣም ማለት ነው። እዚህ ላይ ኒውትራል የምንጠቀመው ላይ ምንም አይነት ከለር ቼንጅ አላመጣም። እናም ደግሞ እስኪ ሶዲየም ሃይድሮክሳይድ ደግሞ ይሄን ኢንዲኬተር አድ ብናደርግ ከለር ቼንጅ ያመጣል ወይስ አያመጣም የሚለውን ደግሞ እናያለን ማለት ነው። ወደ መጣ ማለት ነው ከለር ቼንጅ እና ይሄ በኋላ ደግሞ እዚህ ውስጥ ደግሞ አሁን ደግሞ እናያለን ማለት ነው። እዚህ ውስጥ ሃይድሮ ሶዲየም እዚህ ጋር ውስጥ ደግሞ ሶዲየም ሃይድሮክሳይድ አለ። ይሄንን ደግሞ እዚህ ጋር በድሮፕ ፕሌት መልክ ብንጠቀም ከለር ቼንጅ ያመጣል ወይስ አያመጣም የሚለውን ነገር ደግሞ እናስብ። እዚህ ጋር ምን ማለት ነው? ስለዚህ ለዚህ ከለር ራሱ ነው መልሶ አሳየው ቅድም እዚህ ጋር እንዳሳየው። ከዚህ በኋላ ደግሞ እዚህ ጋር ደግሞ በድሮፕሌት መልክ ነው የምንጠቀም ከለር ቼንጅ ያመጣል ወይስ አያመጣም የሚለውን ደግሞ እናያለን ማለት ነው። ይሄን ድሮፕሌት በምንጠቀምበት ጊዜ ሙሉ ሙሉ አንድ ላይ መክፈት አለብን። መልክ መሆን አለበት፣ ድሮፕሌት መልክ መሆን አለበት ማለት ነው። ይሄ ባይዘው ወይ እዚህ ጋር ከለር ቼንጅ የማደርግበት ጊዜ ይሄንን ኢኩቫለንት ፖይንት እንላለን። እንዲህ ፖይንቱ ደግሞ ከለር ቼንጅ ሲያደርግ ነው የምንጠቀመው። ያችሁን ትንሽ ከለር ቼንጅ እያደረገ ነው። ይሄን ከለር ቼንጅ የማደርግበት ጊዜ ራሱ ወደ ኒውትራል እያነሳ ነው ማለት ነው። ያው ኢንዲኬተርን እየተራራለች ነው። ይባላል ያለነው የአስራንደኛ ክላስ የሳይንስ ተማሪዎች ነን። ዛሬ ለእናንተ የምናሳያችሁ የሎው ኦፍ ኮንዘርቬሽን ኦፍ ማስ ኤክስፐሪመንት ነው። ሎው ኦፍ ኮንዘርቬሽን ኦፍ ማስ የሚለው ቶታል ማስ ቢፎር ኤንድ አፍተር ሪአክሽን ኢዝ ዘ ሴም ነው። ያንን ደግሞ እውነት እንደሆነና እንዳልሆነ እዚህ ኤክስፐሪመንት ላይ እናረጋግጣለን ማለት ነው። ኤክስፐሪመንታችንን የሚያስፈልጉ ማቴሪያሎች አሉ። ከነዚያ መካከል አንደኛው ቪነገር ነው። ኦር ደግሞ በውስጡ አሲቲክ አሲድ ማሽ የሚደረግበት ምክንያት ሰርፌስ ኤሪያውን ለመጨመር ነው። ከዚህ በኋላ የሚከናወኑ ሪአክሽኖች ስላሉ ሪአክሽኑን ለማፋጠን ይረዳናል ማለት ነው። እንደዚህ በዚህ አይነት መንገድ ማሽ ካደረግን በኋላ እችጋ ሆት ወተር አለን። ሆት ወተሩ ላይ እችጋ ሳልት አለን። ሳልት እንጨምርበታለን ማለት ነው። ሆት ወተር የምንጠቀምበት ምክንያት እችጋ ሳልት ስለሆነ እየጨመርን ያለ ነው። ቶሎ እንዲሟሟልን ያስችለናል ማለት ነው። ቶሎ ይሟሟልናል። ለዛ ነው ቶታል የምንጠቀመው እና ሪአክሽኑንም ደግሞ ለማፋጠን ቴምፕሬቸር ስለሆነ ይረዳናል ማለት ነው። ከዛ በዚህ አይነት መንገድ ሚክስ አፕ እናደርገዋለን እንዲሟሟልን ማለት ነው። ይሄንን ሚክስ አፕ ካደረግን በኋላ